ውስጣችን ገብተው በደንብ የሚሰሩት እነሱ ናቸው እንጂ ስለ ኤርትራ ፖለቲካ እኮ ብታይ አንተ ክርስቲያን አንተ ሙስሊም እየተባባሉ የሚሳደቡበትን ቪዲዮ እኔ ትግርኛ ስለምሰማን በደንብ አመጣልሃለሁ። ጂሃድ ነው የምናውጀው ይላሉ እኮ አረበኛ ኤርትራ አደጋ ላይ እኮ ያለች ሀገር እኮ ነች። ኢትዮጵያን አይደለም ልትቋቋም። ግን እኛ ኢትዮጵያን ራሳችንን አሳልፈን የሰጠንበት መንገድ በጣም ያሳፍራል። እንደ ትግራይ እንደ አማራ እንደ ምናምን እዚህ እንከራከራለን፣ ችግር የለብንም። ውስጣዊ ጉዳያችን አሁን መሀሪን እዚህ ጋር ይህንን ክፉ መንግስት፣ ይህን ጨካኝ መንግስት፣ ይህንን ኤርትራን ያወደመ መንግስት ከአብይ አህመድ ጎን ሆነታ ትጥለዋለህ ብትለው በአንገቱ ቢላ ይመርጣል። ከኢሳያስ አፈወርቂ ጋር ሁኜ አብይን አወርዳለሁ የሚል ኢትዮጵያዊ ደግሞ አለ። ለምሳሌ ወደ ኢራቅ ስንሄድ አሜሪካ ጣልቃ ገብታ ከተቃዋሚዎች ጋር ሆና የኢራቅን መንግስት ሳዳም ሁሴንን አወርዳለች፣ ጋዳፊን አወርዳለች። የአሜሪካ ባሪያ ነው የሆኑት። ለምሳሌ ኢሳያስን ተጠቅመን አብይን ብንጥል የኢሳያስ ባሪያ ነው የምንሆነው ኢትዮጵያን። በዛ ብዙ ነገር አለ እና ስለ ሀገር ሲወራ ስለ ሀገር እናውራ። ዝም ብለን ስሜታችንን ስለ ራሳችን ውስጣዊ ጉዳይ ማውራት የለብንም። ስለ ኤርትራዊ ደግሞ ማጥናት አለብን። ምን አይነት ችግር ላይ ናቸው? ምን አይነት ፍርሃት ላይ ናቸው? ሰሞኑን በጣም እየተንበጫበጩ እንደሆነ ሁላችንም እናውቃለን። አንዴ ወደ ግብፅ፣ አንዴ ወደ ኢራን ምናምን እየሄዱ ነውና ለምንድን ነው? ከኢትዮጵያ ጋር ችግር ስላለባቸው መሰለኝ። ወደ ዋናው ሀሳብ ስንገባ ደግሞ የአሰብ በር ማለት የባህር በር ኢትዮጵያ ይገባታል የሚለውን እኛ ኢትዮጵያን ለእኛ ጥቅም ስለሆነ በደንብ ቁጭ ብለን ማሰብ አለብን። በጣም ማሰብ አለብን። የባህር በር አገኘን ማለት ጠላቶቻችን የሚንበረከኩበት ነው። ግብፅ ራሱ የምትንበረከክበት ነው። እውነት ኢትዮጵያ የባህር በር ቢኖራት ስለ አባይ ደቂቃ አታስብም። ግብፅ ደቂቃ አታስብ ስለ አባይ አይደለም። አንድ አባይ 8 አባይ ብንገድብ የባህር በር ካለን ትንፋሽ አትናገርም። ምክንያቱም የባህር በር ምን ያክል ዓለማዊና አህጉራዊ ፖለቲካ እንደሆነ ሁላችንም እናውቃለን። እርስ በርስ ከመናከሳችን ከመባላታችን ውጭ ደግሞ ስለ ኤርትራ ማወቅ አለብን፣ በጣም ማወቅ አለብን። በተለይ ሶሻል ሚዲያ ላይ መከታተል አለብን። ወዴት እየሄዱ ነው? ውስጣዊ ችግራቸው በጣም አደጋ ላይ ወድቋል። ታውቃለህ? ይሄንን መሀሪ ማለት ቴዲ ይቅርታ፣ ስለ ኤርትራ ምን እንደሚባባሉ ትሰማለህ? ኢሳያስ አፈወርቂ አምባገነን መንግስት ሲወድቅ ተኪ የለው። ምክንያቱም አምባገነን ነው፣ ተኪውን አይፈጥርም፣ ሀገር ለትውልድ አያስረክም። ኢሳያስ አፈወርቂ ደግሞ ይህ አይነት ፍጥረት ነው እና ሀገራቸው አደጋ ላይ ነች። ኢትዮጵያ የባህር በር የማግኘቷ ነገር ግድ ነው፣ ታገኛለች በቅርቡ። ብዙ ባወራ ደስ ይለኛል፣ ግን አንዳንዴ ያው ስሜታዊ ስለመሆን ሌላ ነገር አውርቼ ትንሽ መሀሪንም እንትን እንዳላስደብረው ደቂቃዬን ለአያና ለብልጽግናው ካድሬ ሰጥተህ እድሉን ይጠቀም። አመሰግናለሁ። እኔ ጅቦ ብዙ ጊዜ ሲቀልድ ነው የማውቀው። እንደዚህ ግን ቁም ነገር ሲናገር ሰምቼው አላውቅም። የተናገረው ንግግር እኔ በጣም በደንብ በስነስርዓት እያደመጥኩት ነው። እኔ እንደዚህ ሲናገር ሰምቼው አላውቅም። ጅቦ የህዝብ ተወካዮች ምክር ቤት ቢገባ በቃ መሆኑን የምንያዝ ደግሞ ልንገር አንድ እኔ ጆከር እንደገና አረብ ሀገር ያሉትን እንዳለ ወደ 3000 ናቸው ጠቅላላ። እናቴን እኔ መረጃ ሙሉ አለኝ። እኔ እወጣለሁ እታሰርና ሳምንት ሲሆነ ይወጣለሁ። አንተ አትታሰር። ምን ላይ ገብታል? ደብረጽዮን ቃል ገብቶልኛል። ኖ ደብረጽዮን ትወጣለህ ብሎኛል። እናቴ አንተ ትገባለህ? ኖ አንተ አትገባም። ምንም ችግር የለውም። አንተ ምንም አላልክም እኮ ምንም እንትን የለውም። የመንግስት ካድሬ ነኝ። አታርፉም እናንተ እኮ። እኔ ብልጽግና ካድሬ እኮ አሁን ይኸው አንድ ኢትዮጵያዊ ሆኖ ከኤርትራ ጎን ነው የምቆመው ያለ የኢትዮጵያ ፓስፖርት ከያዘ እኔ ነኝ የማስጠጣው ለብዬ ሰው አየር ላይ ወደ ኢትዮጵያ በኢትዮጵያ ፓስፖርት ኢትዮጵያን መናቅ። አሁን ጸጣሉ እኮ ጠፉ እኮ። አሁን ቆይ እነኚህ ሰዎች ኢትዮጵያን ነው የሚሉት። ለምንድን ነው አሁን የታሰሩት? አንተ ቆይ ለምን እዚህ ጋር ነገር ጎበዝ ምን መሰለህ፣ አሁን አንተ ኤርትራዊ ነህ አይደል? ኤርትራዊ ነህ። የኤርትራ ወጣት ለሀገሩ አንገቱን ይሰጣል። ምክንያት ኢንተርኔት የለም፣ የወጣ ነገር አያዩም ምናምን ብዙ ነገር። ኢትዮጵያን ግን ተበላሹ። አንበሳ ለማግኘት ሴት ልጅ ቂጧን ገልብጣ ትወጣለች። ወንዱ ምናምን አሁን ለሀገር የሞታለው የሚል ሳይሆን እንዲህ ሰርቼ ልለውጥ የሚል ወጣት በዛ። አየህ፣ ይሄ ደግሞ ሀገርን የሚጎዳ ነው። ግብጽ እኮ ሶማሌ ገብታለች።